ጤና ይስጥልን የተከበራችሁ ውድ የፍንፍኔ መልቲ ሚዲያ አድማጭ ተመልካቾች የከበረ ሰላምታችን ባላችሁበት ይድረሳችሁ። ማህበራዊ ሚዲያ የወለደው አርበኛ በ1997 የቀድሞውን አለማያ ዩኒቨርሲቲ በመግባት በጂኦግራፊ የትምህርት ክፍል ተመድቦ የተማረ ሲሆን በ1999 ዓ.ም ከዚሁ የትምህርት ክፍል በማዕረግ የተመረቀ ሲሆን ዘመነ ካሴ በዩኒቨርሲቲ ሲማርም የብአዴን ኢህአዴግ አባል ነበር። ከሐረማያ ዩኒቨርሲቲ ከተመረቀ በኋላ ብአዴን የሚዘውረው የአማራ ወጣቶች ማህበር ሊቀመንበር ሆኖ ባህር ዳር ቢሮ ተሰጥቶት ደሞዝ ተከፍሎት ሲሰራ ነበር። ከአማራ ወጣት ማህበር ሊቀመንበርነቱ ሲነሳ ዘመነ ካሴ በህዋት የደህንነት ክፍል ተመልምሎ ወደ ኤርትራ ተጉዞ ግንቦት 7 እንዲሰልል በኬንያ አድርጎ ከሀገር እንዲወጣ ተደረገ። መንግስት እያሳደደው እንደሆነ እንዲመስልም ተደረገ። በሀገሩ ልጅ በጋዜጠኛ ፋሲል የኔዓለም አማካይነት ግንቦት 7ን ተቀላቀለ። ዘመነ ግንቦት 7 ከተቀላቀለ በኋላ የብሬን ሸንሸል ይዞ ትጥቅ ትግሉን ለመቀላቀሉ ፎቶዎች በማህበራዊ ሚዲያዎች ላይ ተራገቡ። አርበኞች ግንቦት 7 ከስልጠናና ዝግጅት በኋላ ልክ ወደ ዋነኛው ፍልሚያና ግዳጅ ሊገባ ሲል ዘመነ ካሴ እጄን ተሰብሬያለሁ ብሎ ለወራት ተኛ። አርበኞች ግንቦት 7 አስመራ ቤት ተከራይቶለት እየቀለበ ማኖረው። በመጨረሻም የትጥቅ ትግሉ በቅቶኛል፣ ድርጅቱን እለቃለሁ፣ ከኤርትራ አስወጡኝ ሲል ግንቦት 7 የኤርትራ ፓስፖርት አሰርቶለት ወደ ዩጋንዳ ላከው። በህዝብ ትግል በተለይ የኦሮሞ ቄሮና ቀሬዎች ባደረጉት ትግል ህወሓት ከስልጣን ሲወገድ ልክ እንደ ነፃ አውጪ ሆኖ ከማንም ቀድሞ ቦሌ አየር ማረፊያ ተገኘ። የአካባቢው ሰዎች በተለይ ባለ ሀብቶች የነፃ አውጪ አቀባበል አደረጉለት። ህወሓት ከስልጣን ወርዶ ዶክተር አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ሆኑ። ጠቅላዩ በትረ ስልጣኑን እንደያዙ በተለያዩ ምክንያቶች በህወሓት መራሹ ኢህአዴግ ታስሮ የነበሩ እስረኞችን ከእስር ፈቱ። ከተፈቱት መካከልም ጀነራል አሳምነው ጽጌ አንዱ ነበር። የዕድሜ ልክ እስራት ተፈርዶባቸው ለ9 ዓመታት በእስር ላይ ከቆዩ በኋላ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ከእስር ተፈተው ለአጭር ጊዜ የአማራ ክልል የጸጥታ ቢሮ ኃላፊ ሆኖ እስከ ሰኔ 15 2011 ዓ.ም አገልግሏል። ከጀነራል አሳምነው ጽጌ መሾም በኋላ ዘመነና ማስረሻ ሰጤ ከተለያዩ አካላት የተሰጣቸውን ተልዕኮ ለማስፈጸም የተለያዩ ዘዴዎችን ተጠቅመው በተለይ አንዳንድ የአማራ ተወላጅ ባለሀብቶችን ተጠቅሞ በመቅረብ ዋና የቅርብ ሰው ሆነ። ዘመነና ማስረሻ ሰጤ ከተለያዩ አካላት የተሰጣቸውን ተልዕኮ ለማስፈጸም ጀነራል አሳምነውን የተዛባ መረጃዎች በመመገብ የአስተሳሰብ ሚዛኑ ላይ ተጽዕኖ እንዳደረጉም ይነገራል። እንዲያውም ጀነራሉ ከሚመራው የቢሮ ሂሳብ ተቀንሶ ወደ ዘመነ ካሴ የግል ሂሳብ ደብተር ወይም አካውንት 1.5 ሚሊዮን ብር ገቢ መደረጉ በስፋት ተወራ። ገቢ የተደረገበት የባንክ ስሊፕ ፌስቡክ ላይ ሲዘዋወርም ነበር። በዚህ ወቅት እስከ ሰኔ 15ቱ የነ ዶክተር አምባቸው ግድያ ድረስ ብዙ ነገሮች አድርጓል። እነ ዘመነ ካሴ በክልሉ ውስጥ በሚኖሩት የቅማንትና የከሚሴ ኦሮሞዎች ላይ በተደጋጋሚ ጥቃት ፈጽመዋል። ቤት አቃጥለዋል። ጭካኔ በተሞላበት ሁኔታ ንጹሐንን በግፍ ገለዋል። ይህ ተግባራቸው በክልሉ ብቻ የተወሰነም አልነበረም። ከአማራ ክልል ጋር በሚዋሰኑ ክልሎች በተለይ በኦሮሚያና ቤኒሻንጉል ጉሙዝ ክልሎችም ብዙ ንጹሐንን ገለዋል። በሺዎች የሚቆጠሩትን ከቀያቸው አፈናቅለዋል። በተለይ በቤኒሻንጉል ጉሙዝ ክልል መተከል ዞን በቡለን ወረዳ በኩጂ ቀበሌ ውስጥ በወራ ታህሳስ 2013 ዓ.ም ውስጥ በተለይ የጉሙዝ ብሔር ተወላጆች ላይ በአሰቃቂ ሁኔታ ጭፍጨፋ ፈጽመዋል። ከዚህ የነዘመነ ካሴ ድርጊት በስተጀርባም በመተከል ዞን ውስጥ ያለውን የማዕድን ሀብት ለመቆጣጠር ፍላጎት የነበራቸው የአማራ ተወላጅ የሆኑ ባለሀብቶች እጅ እንዳለም ይነገራል። ጉሙዝ ዘሬ ሊጠፋ ነው ብሎ በርግጎ አማራው ላይ ጥቃት ሲፈጽምና ከቀዬው ሲያፈናቅለው የነበረበት ምክንያቱ የነዘመነ ካሴ የቀደመ ድርጊት ነበር። ከሰኔ 15ቱ በነ ዶክተር አምባቸው ላይ በተፈጸመ ግድያ በኋላ በሕግ ቢፈለግም ለረጅም ጊዜ ተደብቆ ኖረ። ህወሓት ከተንቤን ዋሻዎች ወጥቶ ጥቃት ሲፈጽምና አፋርና አማራን ሲወር የመንግስት ኃይል እየተዳከመ ነው ብሎ ስለተረዳ ከተደበቀበት ወጥቶ ህዝባዊ ኃይል ወይም የፋኖ መሪ ነኝ ማለት ጀመረ።
ነገር ግን ፋኖ የተመሰረተው ገና ዘመነ ካሴ በኤርትራ እያለ ነበር። በርካታ የዩቲዩብ ቻናሎች ተከፈቱ። የፌስቡክ ሰራዊትም ተደራጀ። ዲያስፖራውን በተመረጡ ሰዎች እንዲጠረንፍና ለነሱ ድጋፍ እንዲሰጥ ተደረገ። በአረብ ሀገርም እንደዚሁ ተሰራ። በመቀጠል በአስረስ ማረ፣ በማስረሻ ሰጤና በዘመነ ካሴ ስም የባንክ ሂሳብ ተከፍቶ የአማራ ህዝባዊ ኃይል ወይም ፋኖ መመስረቱ ታወጀ። የባንክ ሂሳቡን የከፈቱት ሰዎች እዚያው ተመራርጦ ራሳቸውን አመራር አደረጉ። ይሄ ሁሉ ሲሆን ህወሓት ወረራውን ሰሜን ወሎ፣ ደቡብ ጎንደርና ሰሜን ጎንደር ላይ አስፋፍቷል። በጎንደርና በወሎ በኩል ያሉ ፋኖዎችና ወዶ ዘማቾች በተደራጀም ሆነ ባልተደራጀ መንገድ ህወሓትን እየተፋለሙ ነበር። በመቀጠል በመንግስት ጥሪ በየከተማው ለፋኖ ስልጠና መሰጠት ሲጀምር እነ ዘመነ ካሴ በተለያዩ ቦታ እየተዘዋወሩ ከሚሰለጥኑ ወጣቶች ጋር ፎቶ መነሳት፣ እዚያው ላይ ልክ የእነሱ ኃይል እንደሆነ አስመስለው ቃለ መጠይቅ እየተደረገላቸው ቪዲዮዎች በሚገባ ተቀረጹ። እነዚህ ቪዲዮና ፎቶዎች እየተቀነባበሩ ከማጀቢያ ወሬ ጋር አስቀድሞ በከፈቷቸው የዩቲዩብ ቻናሎች እየተጫኑ በከፈቷቸው የፌስቡክ ገጾች አማካኝነት እንደ ጉድ ተሰራጩ። አገሬውም ሆነ ዲያስፖራው በፎቶና በቪዲዮ የሚመለከታቸው ሰልጣኝ ፋኖች በነዘመነ የተመለመሉ የሰለጠኑ በእነሱ የሚታዘዙ መሰለውና ጀግኖቻችን ማለት ጀመረ። ዲያስፖራው ገንዘቡን እያሰባሰበ ወደ ሂሳባቸው ገቢ ማድረግ ጀመረ። አገር ቤት ያለውም የፕሮፓጋንዳ ሰለባ ሆኖ ገንዘብ ማሰባሰብ ጀመረ። ማስረሻ ካሴ ወጥቶ የክልሉ መንግስት እንድንዘምት አልፈቅድልን አለ የሚል መረጃ ነዛ። መንግስትም የህወሓት ወረራ እረፍት ስለነሳው ተለሳልሶ እረ አልከለከልኩም፣ ዝመቱ ምንድነው የምትፈልጉት አለ። እነሱም ዘማች ፋኖዎችን የመንግስት ሰራተኞች ስለሆኑ ደሞዛቸው እንዳይቆረጥና የሥራ ፈቃድ እንዲሰጣቸው ጠየቁ። የክልሉ መንግስትም ያላችሁት ይፈጸም አለ። ቀጥሎም ለዘማቾቹ መጓጓዣ ጠየቁ። መንግስትም ቀን ቆርጦ መኪናውን አዘጋጃለሁ፣ ዘማቾቹን መርጦ ለማርያም ግብርና ኮሌጅ ካምፕ ይሁንላችሁ አለ። በተባለው ቀን መንግስት መኪኖቹን አቅርቦ ዘማቾቹን ሲጠባበቅ የተገኙት 25 የማይሞሉ ሆኑ። ሌሎች መኪኖች ተመልሰው አንድ መኪና ብቻ እነዚህን ይዞ መርጦ ለማርያም አደረሰ። መርጦ ለማርያም ግብርና ኮሌጅ 25 የሚሆኑ ከገቡ በኋላ የክልሉ መንግስት ከየወረዳው ሚሊሻ አዘጋጅቶ ወደ ደቡብ ወሎ ሊልክ መርጦ ለማርያም ሚሊሻው ተሰብስቦ ለጉዞ ዝግጅት ሲያደርግ ዘመነ ካሴ ከተሰበሰበው ከመንግስት ሚሊሻ መካከል ሆኖ ፎቶ ተነሳ። ወዲያው ፌስቡክ እና ዩቲዩብ ላይ ፎቶው ተቀናብሮ ዘመነ ካሴ ያሰለጠነውን ፋኖ ይዞ ግንባር ዘመተ ተብሎ እንደ ጉድ ተራገበ። የክልሉ መንግስት ደግሞ ራሱ ያሰባሰባቸውንና ያዘመታቸውን ሚሊሻዎች የነዘመነ ህዝባዊ ኃይል ናቸው ተብሎ ሲነገር ቅር ስላለው እነዘመነንና 25 የማይሞሉ ተከታዮቻቸውን ከመርጦ ለማርያም ካምፕ አባረራቸው። የተደራጀው የፌስቡክ ሰራዊታቸውና ዩቲዩብ ቻናላቸው ደግሞ ቪዲዮና ፎቶ እያቀናበረ ለሀገራችን እንዳንሞትና ህዝባችንን እንዳንታደግ የኦህዴድ ተላላኪ መንግስት ከለከለን የሚል ሰፊ ሽፋን ያለው ፕሮፓጋንዳ ተሰራ። ዲያስፖራውም በቁጭት ገንዘቡን እያሰባሰበ አይዟችሁ የአማራ የቁርጥ ቀን ልጆች እያለ መላክ ቀጠለ። ሀገር ቤት ያለውም የሚወራውን ነገር ማረጋገጥ ስለማይችል የፕሮፓጋንዳውም የተደራጀ ተጽዕኖ ጀግኖቼ ይላቸው ጀመር። ዲያስፖራውም በቁጭት ገንዘቡን እያሰባሰበ አይዟችሁ የአማራ የቁርጥ ቀን ልጆች እያለ መላክ ቀጠለ። ሀገር ቤት ያለውም የሚወራውን ነገር ማረጋገጥ ስለማይችል የፕሮፓጋንዳውም የተደራጀ ተጽዕኖ ጀግኖቼ ይላቸው ጀመር። ይህ ሁሉ ሲሆን የጎንደርና በወሎ በኩል ያሉ ወዶ ዘማቾችም እንዲሁም የጎጃም ሚሊሻ ህወሓትን እየተፋለመ ግንባር ከቶ ነበር። ታዲያ ግንባር ላይ እየተፋለሙ ያሉ ፋኖዎች ወይም ወዶ ዘማቾች ያኔ የባንክ ሂሳብ አልከፈቱም። ማንነታቸው በውል አይታወቅም። ፌስቡክ የላቸውም። ሞባይል ራሱ ብርቃቸው ነው። ነገር ግን ከህወሓት ጋር እየታገሉ ነው። ገንዘብ እየተሰባሰበ የሚላከውና በፌስቡክ ጀግና እየተባለ የሚነገርለት ደግሞ ባህር ዳር ስለሆነ የጦርነቱ አቅጣጫ በየት እንደሆነ እንኳን አያውቅም ነበር። ደሴም በወያኔ ተያዘች። የህወሓት ታጣቂ ኃይሎች ደብረ ሲና ደረሱ።
የነዘመነና አስረስ ህዝባዊ ኃይል ደግሞ ህወሓትን ለመታገል ይዘምታል ተብሎ ሲጠበቅ እነሱ እቴ ሌላ ዓለም ናቸው። መንግስት አብቅቶለታል ብለው ስላሰቡ ባህር ዳር ከተማን ከባዴን ስለሚረከቡበት ሁኔታ በፌስቡክ ማውራት ጀመሩ። አዲሱ ጌታነህ ፊንፊኔ ላይ ሆኖ ባህር ዳርን ከባዴን ተረከቡ የሚል አቅጣጫ ሰጠ። በሁኔታቸው የተበሳጩ ሰዎችም እነዘመነ በየትኛውን ግንባር እንዳልዘመቱና ባህር ዳር ከተማ ተቀምጠው እንደሚውሉ መጻፍ ጀመሩ። እነዘመነ ካሴ በየትኛውም ግንባር አለመዝመታቸውን የሚጠቁሙ መረጃዎች በስፋት መሰራጨት ጀመሩ። ይህ መረጃም እነዘመነ ካሴን አስበረገጋቸው። ታዲያ ዘመነ ከ3 አጃቢዎቹ ጋር ሆኖ መኪና አስነስተው መርጦ ለማርያም ደርሰው የሆነ ጥግ ላይ ፎቶ ተነስተው ዘመነ ካሴ ግንባር ላይ ጦር እየመራ የሚል የተለመደው የተቀነባበረ የፌስቡክ እና የዩቲዩብ ፕሮፓጋንዳ ተሰራጨ። ታዲያ እነዘመነ ካሴ ይህንን ፎቶ ከተነሱ በኋላ መኪናቸውን አዙሮ ባህር ዳር ገቡ። በባንክ የሚገባው ብር ግን እንደ ጉድ ጨመረ። ጠቅላይ ሚኒስትር አብይ አህመድ እዘምታለሁ ብሎ ዘምቶ የጦርነቱ ሁኔታ ሲቀየርና ህወሓት ሲፍረከረክ እነዘመነም ድሉን ለመሻማት መዘጋጀት ጀመሩ። ልዩ ኃይሉና መከላከያው ደሴን ነፃ ካወጣ ከ2 ቀን በኋላ የዘመነ ካሴ ፋኖ ደሴን ነፃ ወጣ ተባለ። በሚቀጥለው ቀን መከላከያና የአፋር ልዩ ኃይል ድል ያደረጉትን የካሳጊታ ግንባርን በፌስቡክ የነዘመነ ካሴ ህዝባዊ ኃይል በካሳጊታ ግንባር ድል አደረገ በማለት ፌስቡክ ላይ አራገቡት። የሚገርመው ነገር ግን ለእውነት ቀረብ ያለ ፕሮፓጋንዳ እንኳን ቢሰሩም መልካም ነበር። በተከታዩ ቀን ደግሞ የነዘመነ ካሴ ህዝባዊ ኃይል በጋሸና ግንባር ምሽግ ሰበረ ተብሎ በዩቲዩብና በፌስቡክ እንደ ጉድ ተነዛ። የጋሸና ግንባር ጦርነት እየተካሄደ ዘመነ ካሴና ማስረሻ ከተወሰኑ አጋሮቻቸው ጋር ሆነው ደሴ ነፃ ከወጣ ከ2 ቀን በኋላ ደሴ ገብቶ ለግዳጅ በማለት የግለሰብ መኪናዎችን ቀሙ፣ የተወሰነ ዘረፋን ፈጸሙ። የዚህን ተግባራቸውን የመንግስት ባለስልጣናትና አንዳንድ ግለሰቦች እውነቱን እያረጋገጡ ድርጊታቸውን ሲቃወሙ እነ ማስረሻ ተደናግጠው የዘረፉትን ይዘው ከደሴ ተመልሶ ባህር ዳር ገቡ። ጦርነቱ በጋሸና ግንባር ላይ እየተካሄደ እነዘመነ ካሴ ግን በሙሉ ዓለም አዳራሽ ከዘመቻ ተመላሾች የአቀባበልና ዕውቅና አሰጣጥ ፕሮግራም አዘጋጅቶ ዘመነ ካሴም ንግግር አደረገ። ከምንም በላይ የሚገርመው ነገር ግን ይህን ሁሉ ቲያትር ሲሰሩ ዘመነ ካሴም ሆነ ተከታዮቹ አለማፈራቸው እንዲሁም ይህንን ተግባራቸውን የሚያጋልጥ ሰው አለመኖሩ ነው። ከዘመቻ አንድ መጠናቀቅ በኋላ የክልሉ መንግስት እውነተኛ ፋኖችን ወይም ወዶ ዘማቾችን ሲሸልም እነዘመነን ችላ ብሎ በጭራሽ አላስታወሳቸውም። እነሱም ተደብቆ የተለመደ የፌስቡክና የዩቲዩብ ፉከራቸውን ቀጠሉ። የባንክ ገንዘባቸው እያደገ ሲሄድማ ከየአካባቢው የፌስቡክ ጸሐፊዎችን፣ መሳሪያ ያላቸውን ተዋጊዎችን፣ በአንዳንድ ነገር የሚረዷቸውን ባለስልጣናቶች ሁሉ በገንዘብ በመግዛት ፕሮፓጋንዳው ላይ በተለየ መልኩ በደንብ ወጥሮ በመስራት ዲያስፖራውንም የአገሬውን ህዝብ እንደ ጉድ የአይምሮ ጫወታ ተጫወቱበት። ዘመነ ካሴ የተያዘው ባህር ዳር ከተማ ቀበሌ 3 ውስጥ የጽዋ ማህበር የሚጠጡበት ቤት ውስጥ በቺፑድ ፓርቲሽን ተሰርቶ በር እንደሌለው ተደርጎ በታሸገ ክፍል ውስጥ ነው። ፖሊሶቹ ዘመነ ካሴ እዚያ ውስጥ እንዳለ ተጠቁሞ መጀመሪያ ሲሄዱ በሩ ስለማይታይ ምንም ነገር አላገኙም ነበር። በሚቀጥለው ቀን በድጋሚ ተጠቁሞ ሲሄዱ ግን በር የሚመስል ነገር ስላዩ ቺፑዱን በርግደው ገቡ። ዘመነ ካሴም ፓካውት ለብሶ አይኑ እንዳፈጠጠ አገኙት። በፓካውት ሆኖ ልብስ እየለበሰና ከለበሰ በኋላ 3ቱንም ፎቶ ያነሱት እዚቹ የጸሎት ማድረጊያ ቤት ውስጥ ራሳቸው ፖሊሶቹ ናቸው። በፌስቡክና በዩቲዩብ አገር የሚያንቀጠቅጥ ተደርጎ በፕሮፓጋንዳ ማት የብዙሃኖችን አይምሮ የተቆጣጠረው ሰውዬ ጥፋት አጥፍቶ ከወላጆቹ እንደተደበቀ ሕፃን ልጅ በቀላሉ ነበር ተይዞ ወደ ሕግ ቦታ የተወሰደው። ነገር ግን ቀደም ብሎ የተከፈቱት ዩቲዩቦችና ፌስቡኮች ዘመነ ካሴ በቁጥጥር ስር የዋለው ለድርድር ተጠርቶ ነው የሚል ተረት ተረት ማውራት ጀመሩ። እውነታው ግን ያ አልነበረም። ነገር ግን ዘመነ ካሴ በቁጥጥር ስር የዋለው ለድርድር ተጠርቶ ሳይሆን በአንዲት ትንሽ ክፍል ውስጥ ተሸሽጎ ነበር። እንግዲህ ውድ የፍንፍኔ መልቲሚዲያ አድማጭ ተመልካቾች ዘመነ ካሴ የጀገነውና አርበኛ የተባለው
ወደ ግንባር ዘምቶ ባስመዘገበው ጀግንነት ሳይሆን በፌስቡክና በዩቱብ ሰራዊቶቹ ነው። ስለተከታተላችሁን ከልብ እናመሰግናለን። የፍንፍኔ መልቲሚዲያን የዩቱብ ቻናል ላይክ፣ ሼር፣ ሰብስክራይብ ያድርጉ። ፍንፍኔ መልቲሚዲያ የታሪክና የመረጃ ምንጭ